ሶስተኛው የጸሎት ሰዓት የቀትር ጸሎት ወይም የ6 ሰዓት ጸሎት ነው። በዚህ ሰዓት ቀን 6 ሰዓት የምንጸልየው ደግሞ ምንድነው? በሕገ ተፈጥሮ የሚደርስብንን ፈተና ለመቋቋም። ይህ ሰዓት የአዳምና ሔዋን መውደቅ በዚህ ሰዓት ስለሆነ ሰይጣን ፀሐይዋ በጣም ግላ በወጣችበት ከራ በታየችበት ወቅት ላይ አይምሯችን በሚፈዝበት ሰውነታችን በሚዝልበት ወቅት ላይ መጥቶ እንዳያስተን በዚህ ሰዓት ላይ የምንጸልየው ጸሎት እግዚአብሔር ከፈተና እንድታደገን። እንዳልኳችሁ ይህች ሰዓት አዳምና ሔዋን የበደሉባት ሰዓት ናት። ስለዚህ ያቺን ሰዓት እኛም ማስበን የምንጸልየው እነሱን በዛ ሰዓት ያሳሳታቸው እኛንም ስጋችን በደከመበት አይምሯችን በፈዘዘበት ፀሐዩ በጋለበት በዛ ወቅት ላይ ክፉ ነገር እንዳያሰራን ብለን እንጸልያለን። በዚህ ምክንያት ሁለተኛው የአዳም ውድቀት ሰዓት ስለሆነ፣ ሶስተኛው ስቅለተ ክርስቶስ የጌታችን ኢየሱስ ክርስቶስ የተሰቀለበት ሰዓት የቀኑ 6 ሰዓት ነው። እውነት እንነጋገር ከተባለ እንደው ብንችል የቀኑ 6 ሰዓት ጸሎት ባያመልጠን ጥሩ። ለምን? በዛች ሰዓት ላይ የሚጸልይ ሰው በጸሎተ ልቡና ታጅቦ የሚጸልይ ከሆነ በፍጹም ተደሞ ነውና በጸሎተ ነፍስ ታጅቦ የሚጸልይ ከሆነ በነፍሱም ጭምር ቀራንዮ ካብረውት ከመስቀሉ ስር እንዳሉት እንደ ዮሐንስ እንደ እመቤታችን እንደ ቅዱሳት አንስት ነው ይላሉ አባቶቻችን። በዛች ሰዓት ላይ የሚጸልይ በቀን 6 ሰዓት ላይ ባለበት ቦታ ሆኖ በልቡ ወይ ቃሉን ድምጽ ከፍ አድርጎ አባታችን እንኳን ብሎ ቢጸልይ ያቺን ሰዓት ስለጸለየ በዛች ሰዓት የተሳተፈ ነው።